ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው በኦሮሚያ ክልል ያሉ የጸጥታ ኃይሎች ለቀው እንዲወጡ ተጠየቀ። የወያኔ ተላላኪዎች ንብረት ዶጋ አመድ እየሆነም ይገኛል። ሞት ለምን ያለው የኦሮሞ ህዝብ የነጻነት ትግሉን አጠናክሮ ቀጥሏል። በምዕራብ ሸዋም አምቦ አፈሳው ተጠናክሮ ቀጠለ። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን። ከዜናዎቹ ጋር ኢዮባይሳነኝ ዜናው ሲተነተን እነሆ በምዕራብ ሸዋ አምቦ የወያኔ ፈጥኖ ደራሽ ፖሊስ አጋዚን የአካባቢ ነዋሪዎችን አመጽ ሊያስነሱ ይችላሉ ያላቸውን ወጣቶች አፍሶም ወዳልታወቀ ስፍራ እየወሰዳቸው ይገኛል። ፌብሩዋሪ 17 ከምሽቱ በኢትዮጵያ አቆጣጠር 8 ሰዓት የጀመሩት ቤት ለቤት አፈሳ ይህ ዜና እስከ ተጠናከረበት ድረስ 56 የኦሮሞ ወጣቶች ተይዘው ወዳልታወቀበት ስፍራ ተወስደዋል። በዚህ አምቦ ከተማ 06 እየተባለ በሚታወቀው ወይም በሚጠራው አካባቢ አጋዚን ፖሊስ ወደ ነዋሪዎች ቤት ዘልቆ በመግባት አስገድዶም ገንዘብ እየተቀበለና ምግብ አቅርቦ በማለት እየደበደበ ሞሰብ ገልብጦ እየበላ ዘረፋ ላይ እንደተሰማራ የአምቦ ነዋሪዎች በምሬት እየገለጹ ይገኛሉ። ውጥረቱ አሁንም አምቦና የተለያዩ ዙሪያ ከተማዎች እንደቀጠሉ ናቸው። ሞት ለምን ያለው የአምቦ ህዝብ አሁንም ነጻነቱን ከሌላው ህዝብ ጋር ተቀላቅሎ ፋኖነቱን ያሳያል ተብሎ ይጠበቃል። በወለጋ ሆሮ ጉድሩ ጃርቴ ወረዳና በምዕራብ አርሲ ዋዴና ኤዶ ከተማዎች መንገዶች ተዘግተው ተቃውሞው ቀጥሏል። መንግስት በቁጥጥር ስር አውሏል በሚለው በኦሮሚያ ክልል በተለያዩ ቦታዎች ተባብሶ በቀጠለው የህዝብ አመጽ ዛሬም በወለጋ ሆሮ ጉድሩ በተለይ ጃርቴ ወረዳ አሊቦ ከተማ ተቃውሞ እየተሰማ ነው። በዚህ በሆሮ ጉድሩ ከተማ ከተለያዩ ከተሞች ጋር የሚያገናኙ መንገዶች በሰልፈኞች የተዘጉ መሆኑ ሲታወቅ ይህ የመንገድ መዝጋት ተቃውሞ በተለያዩ በኦሮሚያ ከተማዎች እየቀጠለ መሆኑ ተሰምቷል። በሆሮ ጉድሩ እየተካሄደ ባለው ተቃውሞ መንገዶች በመዘጋታቸው ወደ ሌላ ከተማ ለመዛወር የሚፈልጉ ላይ መስተጓጎል እንደፈጠረ ታወቀ። የፌደራል ፖሊስ ከአካባቢው ህዝብ ጋራም እየተፋጠጠ ሲሆን ወጣቶችና ገበሬዎች ላይ እርምጃ መውሰዱ መጀመራቸው ህዝብ እየገለጸ ይገኛል። በሌላ በኩል በምዕራብ አርሲ አለመረጋጋቱ እንዳለ መሆኑ ተሰማ። በዛሬው ዋዴ እና ኤዶ በተሰኘው ከተማ ተቃውሞ እየተባባሰ እንዳለ ሲገለጽ መንገዶች በመዘጋታቸው እንደፈለጉ ገብተው መግደልና መደብደብ ያልቻለው አጋዚን ከህዝብ ጋር እንደተፋጠጠ ይገኛል። ህዝብ መንገድ የሚዘጋው ባርዛፍ በመቁረጥና ትላልቅ ድንጋዮች በማስቀመጥ መንገዱን በመቆፈር መሆኑ ታወቀ። የአሜሪካን፣ የፊንላንድ፣ የኖርዌይ ሀገሮች ዜጎቻቸው ወደ ኦሮሚያ ዝር እንዳይሉ ጥብቅ ማሳሰቢያ ሰጥተዋል። ሞት ያልበገረው ጀግናው የኦሮሞ ህዝብ አመጹን አቀጣጥሎ የነጻነት ጥያቄ ፋኖ እያደረገው ይገኛል። እየተጋጋለ የመጣው የኦሮሚያ ክልል የህዝብ አመጽ መንገዶች በመዝጋት ተሸጋግሯል። በዚህ ተቃውሞ አሁንም በርካታ ከአንድ ከተማ ወደ አንዱ ከተማ የሚያገናኙን መንገዶች በመዝጋት የቀጠለ ሲሆን በደረሰን መረጃ መሰረት ወደ ጉደርና አምቦ የሚያደርሱ መንገዶች ሙሉ በሙሉ ተዘግቷል። ሰልፈኞቹም በፌደራል
የፌደራል ፖሊስ ወታደሮች የሚደርስባቸውን የጥይትና የዱላ ድብደባ ሳይበግራቸው አሁንም የመንገድ መዝጋቱ ተቃውሞ በተለያዩ ከተማዎች እንደሚያደርጉት እየተጠበቀና እየተደረገ እንዳለ እየታወቀ ነው። ወደ ጉደርና አምቦ ከሚያደርሱት መንገዶች በተጨማሪ በወለጋ ሆሮ ጉድሩ ጃርቴ ወረዳና በምዕራብ አርሲ ዋዴና ኤዶም ከተማዎች በጉራ ምስራቅ ሐረርጌ መንገዶች ሰልፈኞቹ ዘግተውታል። በምስራቅ ሐረርጌ ጉራዋ ከተማ በተደረገው ተቃውሞ የፌደራል ፖሊስ ኢብሳ ጀማል መሐመድ የተባለውን የሁለተኛ ደረጃ ተማሪ ክፉኛም አቆስሎታል። በተያያዘ ዜና በምዕራብ ሸዋም አምቦ አፈሳው መጀመሩ ታውቋል። የፌደራል ፖሊስ በከተማው በቶዮታ ካፕላንድ እየተሽከረከረ አመጽ ሊያነሱ ይችላሉ የሚላቸውን ሰዎች እያፈሰ ይገኛል። ትናንትና ብቻም ጨለማን ተገና አድርጎ ወደ 46 የኦሮሞ ተወላጆች ካምቦና ከዙሪያው አፍሰው በቶዮታ ካፕ ይዟቸው እንደተሰወረ እየተገለጸ ይገኛል። አመጹ አሁንም እንደተጋጋለ እያስጨነቀ ይገኛል። በኦሮሚያ ያሉ የጸጥታ ኃይሎች ለቀው እንዲወጡ መጠየቃቸው የአካባቢ ነዋሪዎች ገለጹ። ከአዲስ አበባ ማስተር ፕላን ተቃውሞ ጋር በተገናኘ በተለያዩ የኦሮሚያ ክልል ከተማዎች የተቀሰቀሰው ተቃውሞ በምዕራብ ሸዋና በምስራቅ ሐረርጌ አካባቢ በሚገኙ ከተማዎች ዳግም ማገርሸቱም ተገልጿል። በክልሉ እየተካሄዱ ያሉ ግድያዎችና የጅምላ እስራት በማውገዝ ላይ የሚገኙ ነዋሪዎች በአካባቢ ያሉ የጸጥታ ኃይሎች ለቀው እንዲወጡ መጠየቃቸው ከሀገር ቤት የሚገኙ መረጃዎች አክለውም ገልጸዋል። የጸጥታ ኃይሎች እየወሰዱ ባሉት የኃይል እርምጃ በርካታ ሰዎች ድብደባ እንደተፈጸመባቸውና ቁጥራቸው ሊታወቅ ያልቻሉ ነዋሪዎች ለእስር መዳረጋቸው ተነግሯል። ከሁለት ወር በፊት የተቀሰቀሰው ይህ ተቃውሞ እልባት ባያገኝም የመንግስት ባለስልጣናት ድርጊቱን በቁጥጥር ስር መዋሉን በመግለጽ ላይ ይገኛሉ። እስካሁን ድረስ በርካታ የኦሮሞ ልጆች ለእስርና ህይወታቸው እንዳለፈ ይገለጻል። ቁጥሩም በርከት ያለ የኦሮሞ ልጅ ለእስር ሲዳረግ ከ200 በላይ የሚገመት የኦሮሞ ተወላጆች በአደባባይ ተገለዋል። ንብረትነቱም የሼክ አላሙዲን የሆነው ናሽናል ኦይል ነዳጅ ታንከር በኦሮሚያ ክልል በቡልቡላ ከተማ ተቃጠለ። በኦሮሚያ የወርቅ ማዕድኖችና የተለያዩ የህዝብ ንብረቶችን ወደ ራሱ አስገብቷል ተብሎ ተቃውሞ የቀረበበት የአላሙዲ ንብረት በሆኑ ሜድሮክ ኢትዮጵያና የህወሓት አስተዳደር ሲር ያሉ ንብረቶች ሁሉም ህዝብ እንዳይጠቀምና ከአካባቢው ጠራርጎ እንዲያስወጣቸው በቀረበለት ጥሪ መሰረት በተለያዩ ቦታዎች እርምጃ ሲወሰድባቸው ቆይቷል። እንዲሁም ንብረትነቱ የትራንስ ኢትዮጵያ የሆነው ቦቴም የተቃጠለ ሲሆን በዚያ ምሽት በቡልቡላ ከተማ ጀግናው የኦሮሞ ህዝብ ቁጣውን በቅጥረኛው ሼክ አላሙዲን ታንከር ላይ እርምጃ ወስዶ ዶጋም አመድ አድርጎታል። በኦሮሚያ የሚገኙ የህወሓት ንብረትና እንዲሁም የሼክ አላሙዲን ንብረቶችን በጥንቃቄ እንዲጠበቅ የስርዓቱ የደህንነት ቢሮ ትዕዛዝ አስተላልፏል። በምዕራብ አርሲ ዞን በሰራሬ ወረዳ የካቲት 17 2008 ዓ.ም የኦሮሞ ፕሮቴስት ወይም የኦሮሞ ህዝብ ተቃውሞ የኦርቶዶክስ ቤተክርስቲያንን አቃጠለ በማለት ወያኔዎች እያራገቡ ይገኛሉ። የእምነቱን ተከታዮችና ሙስሊም ወንድሞችን ለማጋጨት ሆን ብሎ ወያኔ የሸረበው ሴራ ነው ሲሉ የኦሮሞ ፕሮቴስት መሪዎች እየገለጹ ይገኛሉ። የኦሮሞ ህዝብ እየተጠናከረ የመጣውን ትግል ለማደናቀፍ ወያኔ የማይሸርበው የማይፈነቀለው ድንጋይ የለም። ከዚህ ድርጊት እንዲቆጠቡ አንዳንድ የዋዎች አብሯቸው እንዳይሰለፉ ጥሪ እየቀረበ ይገኛል። የኦሮሞ ፕሮቴስት እንደዚህ አይነት የረከሰ ስራ አይሰራም። ቤተክርስቲያን ሳይሆን ነፃነታችንን ለማስከበር እየጣርን እንገኛለን እንጂ ቤተክርስቲያንን አላቃጠልንም፣ የወያኔ ድራማ ነው ሲሉ ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪ ፕሮግራማችን ጋር። በልበለው አጋድመህ ውቃው ይላል ድምጻዊው። በልበለው አጋድመህ ውቃው ወዳምነቱ ለዚህ ካበቃው ከርሳምነቱ ለዚህ ካበቃው ውቃው ለእናት ሀገሩ ደንታ የሌለው ለወገኖቹ ደንታ የሌለው ከሆዱ ሌላ የማይታየው
ሽር ጉድ ሲል ሲያፈደፍድ መስሎ ለማደር ታሪክ ሲንድ አንጓሎታለው እንደ ክርዳድ ወይ ጊዜ ደጉ አሳየን ጉድ ስልጣለች በለው እያጎበደደ በሆድ ተገዝቶ መኖር ከለከለ ልቡ ከፈሰሰ ወኔው ከላሸቀ ክብሩን ካዋረደ ራሱን ካስናቀ የግፍ ጫናው ይብዛ ይልፋ ነገር ይላ የቁሙት ነው ይሞት ኖሮም የለው መላ በልባለው በልበለው በልባለው በልበለው በልልኝ በልልኝ አጋድ ወቃልኝ በለው 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 ሆዳም ለሆዱ ሲልቀናለፋ የወገኖቹን ታሪክ ሲያጠፋ ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበታ አሽከነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ 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 ከመላ ሁሉን እንትፍ እያለ የአገሩን ታሪክ እያካለለ ተዋርዶ አዋራጅ ስንት ወዳም አለ ያመጣል መንገድ ይወስዳል መንገድ አንድ ቢጠላ አንድ ቢወደድ አባት አስወቃሽ ልጅ አይወለድ አገር አዋራጅ ልጅ አይወለድ ታሪክ አብራፊ ልጅ አይወለድ የወገኖቹ ቤት እየተቃጠለ በአፈር በቅጠሎ ለማጥፋት ካልቻለ በእኔ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ መክነሻው ከቻለ በአውድማ በራይቶ እንደ ስንዴ ይውቃው ሆዱ ካሸነፈው ለሆድ ደብ ካበቃው ቀንበር ይጫንበት ይሳብ እንደ በሬ በአሁኑ ወቅት የጸረ ጭቆና ባርነት ከፍጻሜ ለማድረስ ጀግናው የኦሮሞ ሕዝብ በመላው ኦሮሚያ እየሞተ የሞት ሽረት በማድረግ ላይ ይገኛል። ትግስትም ልክ አለው ያለው የኦሮሞ ሕዝብ በእንግድነት የተቀበላቸው ያሁኖቹ አይናውጣ እንግዶች ሰንጎ ይዞ እየተፋለማቸው ይገኛል። የኦሮሞ ሕዝብ ትግል ከምንም ጊዜ በበለጠ ተጠናክሮ መውጣቱ ያስደነገጣቸው ወያኔዎች ጋዜጠኛ መሰል ካድሬዎችን በተለያየ ሶሻል ሚዲያ አሰማርተው የኦሮሞ ሕዝብ ትግልን አቅጣጫ ለማስቀየር ስም በማጥፋት ተወጥረው ይገኛሉ። ጋዜጠኛ መሰል ካድሬዎች ዛሬም የኦሮሞ ሕዝብ ጥንካሬም አስደንግጧቸው 12 አይነት ቃላት እየተናገሩ የኦሮሞ ሕዝብ ትግልን እያንቋሸሹ ይገኛሉ። የኦሮሞ ሕዝብ በሃይማኖት ላይ የተነሳ ሀገር ሊበትን እንደተነሳ አድርገው እየለቀለቁ የዋዎችን ለማሳሳት እየጣሩ ይገኛሉ። ብሔር ለብሔር ለማጋጨትም እየሰሩ ይገኛሉ።
ስለዚህ ወገኔ የኦሮሞ ህዝብ እሾህን በሾህ አይደለም የሚባለው የኦሮሞ ህዝብ አንደበት የሆነው ሰይፈ ነበልባል ራዲዮ ቀናትን በመጨመር የበለጠ ስራ ለመስራት የኦሮሞ ህዝብ ትግል የደረሰበትን ለዓለም ለማሳወቅ የኦሮሞ ህዝብን እርዳታ እየጠየቅን እንገኛለን። የኦሮሞ ህዝብ ከኛ ጋር ከቆመና የሚረዳን ከሆነ በሳምንት አንድ ቀን የሆነውን ወደ 3 ቀን ቀይረነው የኦሮሞ ህዝብ ትግልን በመላው ኦሮሚያ ውስጥ ያለውን ለኦሮሞ ህዝብ ለዓለም ጆሮ ልናበቃም እኛም ዝግጆች ነን። የኦሮሞ ህዝብ አገር ቤት ያለው ባንድነት ተነስቶ እጅ ለእጅ ተያይዞ ወንዝ ሳይገድበው ሃይማኖት ሳይከልለው አንድ ኦሮሞ እኔ ኦሮሞ ነኝ ሰበታ ከኛም እያለም እየሞተ ይገኛል። በውጭ ያለው የኦሮሞ ህዝብ በቲፎዞ መስራቱን አቁሞም ባንድነት ተነስቶ የኦሮሞ ሚዲያዎችን እኩል ተመልክቶ እኩል ረድቶ የበለጠ ስራ እንድንሰራ ካደረገን የወያኔ ቅስምና የወያኔ ፕሮፓጋንዳ ከምንም ጊዜ በላይ ተሰብሮ የኦሮሞ ህዝብ ትግል የበላይነት ይጎናጸፋል እንላለን። የሰይፈ ነበልባል ራዲዮ አካውንት ራውቲንግ ነምበራችን 1110000614 አካውንታችን 6866239390 ቼዝ ባንክ ከኢንተርናሽናል ለመርዳት የምትፈልጉ ቼዝ 32 ብላችሁ መርዳት ትችላላችሁ። ሌላው ሲቲ ባንክ በቃጥታ ኢንተርናሽናል ወደኛ አካውንት መላክ ትችላላችሁ 9796792568 ሲቲ ባንክ ሂውስተን ቴክሳስ። እንዲሁም በስልካችሁ ሬዲዮናችንን ወይም ፕሮግራማችንን ለማድመጥ ለምትፈልጉ አድማጮች 64155255160 ብላችሁ ልብትደውሉ ታደምጡናላችሁ። ሰይፈ ነበልባል ፌስቡክ አለን፣ ትዊተርም አለን። እዛ ላይ ሙሉ ፕሮግራማችንን ማግኘት ትችላላችሁ። ሰይፍን ይርዱ፣ ከሰይፍ ጎን ይቆሙ። የኦሮሞ ህዝብ ትግል ከዚህ በኋላም ወደ ኋላም የሚመልሰው አንዳችም ኃይል የለውም። ኦሮሚያም የኦሮሞ ናት። Angara dari pore kapudi darra,
Shawa Garayura, Bali Diazira, Rian Gera, Midakan Jaldura, Samyoro Moda, Lamino Moda, Pero Kailo Hidaka Kadira, Jatusia, Makoti Kapsura, Jatusia, Makoti Kapsura, በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆናችሁ ሁለታችሁንም በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማችሁ ስም ከልብ አመሰግናለሁ። በቅድሚያ ስሞትን እስኪ ግለጹልኝ። እኔ ስሜ ግዛቸው ተፈራተ ይባላለሁ። እርሶስ? እኔ መሐመድ አባጀበል ጣሂሮ እባላለሁ። ከነማረጎት የኢኮኖሚክስ ፕሮፌሰር ነኝ። በጣም አመሰግናለሁ። እስኪ ዶክተር ግዛቸው በአሁን ሰዓት በሂውስተን ቴክሳስ ነው ያገኘሁት። በኦሮሞዎች መካከል ያለው ልዩነት እንዲጠብና ወደ አንድነት እንዲመጣ ለማድረግ 4 ሰዓት መንገድ ነርታችሁ መጣችኋል። ለምን አስፈለገ? ምን አነሳሳችሁ? አው እዚህ ተፈጥሮ የነበረው በአንዳንድ ሁኔታ ተፈጥሮ የነበረው አነስተኛ የሆኑ ችግሮች ናቸው ተከስተው የነበሩት። እነሱ ደግሞ አሁን የኦሮሞን ህዝብ ካጋጠመው ችግር በታች ነው። አሁን የኛ ህዝብ አገር ውስጥ ያለው የኛ ህዝብ በጣም ከባድ የሆነ ሁኔታ ተጋርጦበት ንብረቱ፣ ህይወቱ፣ አገሩ ሳይቀር እየሞተ ስለሆነ ያንን ለኛ ህዝብ እንዲደርስ ለማድረግ እዚህ ያለውን የኛን ችግር ለማቻቻልና የችግራችንን ሶሉሽን ፈልገን ለአገር ቤቱም ያለውን ችግር የህዝባችንን ችግርና ሰቆቃ አብረን እንድንቆም ብለን ነው። ፕሮፌሰር እንግዲህ በአሁኑ ወቅት በኦሮሚያ ውስጥም ሆነ በተለያየ የኦሮሚያ ኮሚኒቲ ውስጥ የመለያየት የመሰነጣጠቅ ነገር አለ። አንተ ከኔ ትብስ እኔ ካንተ እበልጣለሁ የሚባል ነገር አለ። የተቀራው የኦሮሞ ኤሊቶች የተማሩት ደግሞ ላይ ይንሳፈፉና ከስር ያልተማረው ይቀራል። ሁለቱ የተማረው ኃይልና ያልተማረው ኃይል በጭራሽ ሊገናኝ አልቻለም። መንስኤው ምንድነው? ለምንስ ዛሬ ሂውስተን ተገኙ? እርሶስ? ዶክተር ቴሶ እንዳሉት እኔም ሂውስተን የተገኘሁት በሂውስተን የኦሮሞ ማህበረሰብ መሀል የነበረውን ትንሽ ቅራኔ እነሱ ጨርሰውት ዛሬ መጨረሻው ጉባኤ ስለነበራቸውና እኛም በመጠኑ ይሄንን ችግር በመፍታት በፊትም የተሳተፍን ስለነበር ለዛ ነው ማለቂያው ላይ ደግሞ መገኘታቸው አስፈላጊ ነው ተብለን ስለተጋበዝን እኛም ደግሞ በህዝባችን መሃል ፖዚቲቭ የሆነ አስተዋጽኦ ለማድረግ ሁሌም ዝግጁ ስለሆን በዚሁ መንፈስ ነው ዛሬ እዚህ ልንገኝ የቻልነውና የመጀመሪያው ጥያቄን ለመመለስ የኦሮሞ ተማሪ፣ የኦሮሞ ወጣት፣ የኦሮሞ አርሶ አደሮች በአጠቃላይም የኦሮሞ ህዝብ አሁን ጊዜ ያረጋው ያለው እንቅስቃሴ እኛንም እዚህ ውጪ ያለነውን ያስተማረን ስለሆነ አንድ ማህበረሰብ ጥቃቅን ችግሮች ሊኖሩ ይችላሉ ግን ይሄንን ችግራችንን በአጠቃላይ ኦሮሞ ህብረተሰብ ላይ ሀገር ቤት ከተጫነው ችግር በጣም ያነሰ ችግር ነው እኛ ያለንና ይሄንን ችግር የኦሮሞ ተማሪ፣ የኦሮሞ ገበሬ፣ የኦሮሞ ሀገር ቤት ያሉት የኦሮሞ ወጣቶች ትልቅ ትምህርት ስለሰጡን ከነሱ ተምረን እኛም በመሐከላችን ያሉትን ጥቃቅን ችግሮችን ለመፍታት ዝግጁ ስለሆነ ነውና ይሄ ህብረተሰብም ያንን ችግሩን ለመፍታት ዝግጁ ስለሆነ ነው እኛም ዛሬ እዚህ ልንገኝ የቻልነው። መልካም ዶክተር ግዛቸው እንግዲህ እንደሚታወቀው በአሁኑ ወቅት እዚህ ሂውስተን ውስጥ ሁለት የኦሮሞ ኮሚኒቲ ነበረ። ያ ቀርቶ በአሁኑ ወቅት ወደ አንድ እየሆኑ እንዳለ ነው ከመድረኩም ሲገለጽ የነበረው። አሁን አስማምታችኋል ማለት ይቻላል? በፊት ተለይቶ ቤቱ የተቀመጠ ገለልተኛም ኦሮሞ አለ። አሁን ወደ አንድ ላይ አመጣችሁ ኦሮሞነቱን እንዲያውቅ በአንድ ላይ እንዲሰለፍ አድርገናል ብላችሁ ታስባላችሁ? አዎ ያለው ሁኔታ ከመጀመሪያውም ጥቃቅን ያለ መግባባትና አንዳንድ ያለ መስማማት ነገሮች ስላሉ ነው እንጂ የማይስማማና የማይታረቅ ነገር አልነበረም። እሱ ደግሞ አልቋል። በተለይ በአብዛኛው ወደፊት የሚሰራው ነገር ነው። ወደፊት ልንሰራቸው የምንችላቸው ነገሮች ናቸው ትልቁ ነገሮች እንጂ ያለፉት ጉዳዮች ላይ አላተኮሩም። እነሱም እኛም አላተኮርንም። ወደፊት ግን ትልቅ ነገር ይሰራል። ህዝቡም የኮሚኒቲውም አባላት የኮሚኒቲውም ተመራጮችና ስራ አስኪያጅ ኮሚቴዎች በሙሉ
ተስማምተው ችግሩንም ፈተው በጣም በሚያስደስት ሁኔታ ነገሩ አልቋል ብዬ አምናለሁ። ፕሮፌሰርስ በዚህ ላይ ምን ይሉኛል? እኔም ይሄንን ነው የምለው። ችግር ሊኖር ይችላል፣ አንድ ማህበረሰብ ችግር ሊኖረው ይችላል። ትልቁ ነገር ችግርን መፍታት ነውና ደስ የሚለው የሂውስተን ማህበረሰብ ችግራቸውን ድሮ የኛ ህዝብ የኦሮሞ ህዝብ ችግሩን እንደሚፈታ ሁሉ ችግራቸውን ፈተው በጣም ደስ በሚል ሁኔታ ዛሬ የመጨረሻውን ባይሆን የመጨረሻዎቹ ጉባኤዎች ዛሬ ተጀምረዋል። ከ190% ማለት ይቻላል ችግሩ አልቋልና በጣም ደስ የሚል ነገር ነው። እስኪ ዶክተር ግዛቸው እንግዲህ እናንተ በታች ያለውን የኦሮሞ ህዝብ ኮሚኒቲ ለማስታረቅ ስትንቀሳቀሱ እናያለን። እርቅ ጥሩ ነው፣ አንድነት ጥሩ ነው። የኦሮሞ ኦርጋናይዜሽኖች የኦሮሞ ህዝብን ወክለናል ብለው የተቀመጡ ድርጅቶች እንደ ኪዮስክ 10 ቦታ ሰነጣጥቀው ተቀምጠዋል። እናንተ ደግሞ የተማራችሁ ኃይሎች ለአንድ ህዝብ አይን ናችሁ። በተለይ የኦሮሞ ህዝብ በአሁኑ ወቅት በአገር ቤት ውስጥ እየተገደለ ያለ ነው። ዳር እስከ ዳር አንድነትን እየጠራ በአንድ ላይ ሆኖ እየታገለ ያለ ህዝብ ነው። ተቋሚዎች ደግሞ ተከፋፍለዋል። ምሁሩ ደግሞ ቤት ተቀምጧል። ይሄ ነገር አይጋጭም? ይሄ ነገር የማይጋጭባቸው መንገዶች አሉ። እኛ ምንድነው ማድረግ ያለብን ነገር ምንድነው? አሁን የኦሮሞ ህዝብ ነው እያለቀ ያለው። ጄኖሳይድ ነው እየተካሄደበት ያለው። የዘር ማጥፋት ወንጀል ነው እየተካሄደበት ያለው። ይሄንን ለመቋቋም ተለያይቶ ሳይሆን አንድ ላይ ሆኖ ነው የኦሮሞ ህዝብ ይሄንን ችግር መጋፈጥ የሚችለው። ይሄናንተ ለመፍታት ምን ያህል መንገድ እንትን ብላችሁ? ለምሳሌ ኦዲኤፍ አለ፣ ጅጅራማ የሚባል አለ፣ የኦሮሞ ነጻነት ግንባር አለ፣ የጀነራል ከማሉ ኦነግ አለ፣ የነ ኃይሉ ጎንፋ የሚባል አለ። ይሄ ሁሉ በተበታተነበት ሰዓት የኦሮሞ ህዝብ አንድ ሁኑ አለበለዚያ መጥፋታችሁ ነው እያለ ባለበት ሰዓት እናንተ ምሁሮች አላችሁ፣ ማስታረቅ ለምን አልቻላችሁ? መጀመሪያም ወያኔ ላይ ቅሬታ ከመግለጽ ራሳችሁን ቤታችሁን ማጽዳት ለምን አልቻላችሁም? እንዲሁ አርጌ ነው ማየው ነው ያለው ልዩነት ለእድገት አመቺ የሚሆን ልዩነት ሆኖ ነው የማየው። ወደ እድገት መጠቀም ይቻላል። እርስ በርስ ካልተጠላለፈና እርስ በርስ ወደ ኋላ መጓተት እስከሌለ ድረስ ሁሉ ጊዜ ልዩነቶቻችን ወይም ደግሞ ዳይቨርሲቲያችን ለጥንካሬያችን እንትን ነው የሚሆነው ብዬ ነው የምገምተው። ምንድነው እኛ አንድ የሚያደርጉን ነገሮች የህዝባችን ችግር ላይ በአንድነት ተነስተን በኔም መንገድ ይሁን በሱም መንገድ ይሁን ባንተም መንገድ ይሁን በአንድ ችግር ላይ ወተን ሁላችንም በአንድ ችግር ላይ የምንሰራ ከሆነ አንድ ነን ብዬ ነው የምገምተው። የግድ የድርጅት መለያየት እኛ የኦሮሞ ህዝብ ተለያይቷል ብለን አናስብም። ድርጅት ብዙ ሊሆን ይችላል። አሁን ግን ፓራዳይም ሺፍት ተብሎ የፓራዳይም ሺፍት ጉዳይ ነው ያለው። ሁላችንም በአንድ ላይ ተስማምተን ወደ አንድ አቴንሽናችን የኦሮሞ ህዝብ እይታው አመለካከቱ የአንድን ህዝብ ችግር የኦሮሚያን ህዝብ ችግር ለመፍታት ሁላችንም አይናችንን ወደዛ ያዞርንበት ጉዳይ ነው ያለው። እያንዳንዱ ድርጅት ኦፒዲዮንም ጨምሮ እያለቀ ስለሆነ እየተገደለ ስለሆነ የኦፒዲዮም አባላት ከጥፋቱ የማያመልጡ ስለሆነ ሁላችንም የድርጅት ልዩነት ሳይገታን በድርጅት ልዩነት አቴንሽናችንን ከፍለን በድርጅት ልዩነት ስም የተለያይተናልና ደክመናል ሳንል አንድ ሆነን መንቀሳቀስ ይቻላል። ሁሉ ጊዜም የድርጅት አንድ መሆን ወይም የሐሳብ አንድ መሆን ሳይሆን የሥራ አንድ መሆን ነው አንድ ነገር አንድ የሚያደርገው። ያን ደግሞ በተግባር እያየን ነው ማለት ነው። ከህዝባችንም ጋር በተግባር የምንቆምበት መንገድ በጣም እየቀለለና የአንድነቱ መንገድ እየተመቻቸ ሄደ ይመስለኛል። ፕሮፌሰርስ በዚህ ላይ ምን ይሉኛል? እኔም አንድ ህብረተሰብ የተለያየ ድርጅት ሊኖረው ይችላል። የተለያየ ድርጅት ስላለህ ብቻ መጥፎ ነው ማለት አይቻልም። አንድ ድርጅትም ይዘህ ያ ድርጅት ስራ የማይሰራ ከሆነ ኢፌክቱ ያው ነው ማለት ነው እና ድርጅቶቹ ለምን አንድ አልሆኑም ለሚለው ጥያቄ እነሱን መጠየቁ ይቀላል። እኔ እነሱን ወክዬ መልስ መመለስ አልችልም።
ግን አንድነት ለኦሮሞ ህዝብ አስፈላጊ ነው የሥራ አንድነት ማለት ነውና የኦሮሞ ህዝብ አሁን ጊዜ የሚፈልገው አንድ የተጠናከረ የተደራጀ ኃይል ያስፈልጋል ይሄንን ደግሞ እንዴት እናመጣለን የሚል ውይይት መኖር አለበት ሌላው ደግሞ የኦሮሞ ድርጅቶች ስም ይዞ መቀመጥ ብቻ ሳይሆን አንተ አንድ ቆንጆ ልብስ ኖሮ የሰርግ ቀን ማትለብሰው ከሆነ ምንም ዋጋ የለውምና የኦሮሞ ህዝብ ድርጅት መብዛቱ ለኛ ምንም ጥቅም የለውም አንድም ድርጅት ሁለት ሶስትም ሊኖረን ይችላል ግን በስራ ማሳየት በስራ አንድ መሆን necessarily አንድ ድርጅት አንድ ስም ያለው ሊኖረን ይገባል ሳይሆን ያሉን ድርጅቶች ለኦሮሞ የሚሰሩ መሆን አለባቸውና እርስ በእርሳቸው የማይሻኮቱ ሽኩቻ ካለ ብዙ ጊዜ ፕሮግረስ አይኖርምና እዛ ላይ ነው እኔ ማተኩረውና ስራ መስራት አለባቸው እንሰራለን ያሉትን ነገር መስራት አለባቸውና ጊዜውም ደግሞ አሁን ነው ህዝባችን እየተጠቃ ነው ኦሮሞ እየተገደለ ነው ተማሪዎች በየቀኑ መንገድ ላይ እየተገደሉ ናቸውና ለኦሮሞ ቆማለሁ ቆሜያለሁ የሚል ድርጅት በሙሉ በስራ መተግበር ያለበት አሁን ነው አሁን ካልሆነ ለመቼ ነው ህዝባችን እያለቀ ነውና ይሄን እነሱ ማሰብ አለባቸው ነው እኔ አመለካከቴ ግን እነሱ ይሄንን መመለስ ያለባቸው እነሱ ናቸው እኔ እነሱን ስለማልወክል እነሱን ሆኜ ሳይሆን እኔ ይሄ የግል አመለካከቴ ነው መልካም የድርጅቶችን ያነሳሁበት ምክንያት እያንዳንዱ ድርጅት ይብዛ ሚነስም ደጋፊ ያለው የተከፋፈለ ኃይል ምንም ጊዜ ውጤት ሊኖረው አይችልም ይሄ የተበታተነና ኃይል ወደ አንድነት ለማምጣት ላይ ያሉት እሊቶች ወይም የፖለቲካ አመራሮች አንድ እስካልሆኑ ድረስ ዛሬም የምንናፍቀውን አንድነት ልናገኝ አንችልም እንደው ከርስ ወጣ ካላላችሁኝ ስለ ማስተር ፕላኑ እስኪ ላውራ ማስተር ፕላኑን በአሁን ሰዓት የኦፒዶ ማዕከላዊ ኮሚቴ ተሰርዟል አቁመነዋል ይላል ደግሞ ህዋትን ስንመለከት የህዋት ዋናው ስሩ መሬት ነው ሀብቱ የሚያገኘው ከመሬት ነው ኦፒዶዎች ይህን ነገር የመሰረስ አቅምስ አላቸው ሹምሽረትም አድርገዋል የኦሮሞ ህዝብን አይን ለመጋረድ አይሆንም ይሄ ተራ ውሸት ነው የሚሉት ነገር እኛን ሳይሆን ራሳቸውን ለማታለል የሚያደርጉት ጉዳይ ነው የኦሮሞን ህዝብ ማስተር ፕላኑን በተለይ ስራ ላይ ለማዋል የኦሮሞን መሬት የኦሮሞን ቀዬ ያላፈናቀለ ማን ነው የአካባቢ የቀበሌ የወረዳ የማዕከላዊ ኮሚቴ የማስተር ፕላን ጽፈት ቤት የመርካቶ ደላላ በሙሉ የኦሮሞን መሬት ያልወሰደ የለም ጨረቃ ቤት ህገወጥ ቤቶች ህገወጥ ቤተክርስቲያን ህገወጥ የሆኑ ነገሮች ድርጅቶች ያልሰራበት ማን ነው ያለው የትኛው ነው የሚያቆመው ኦፒዲዮ ያንን ማቆም አይችልም ይሄንን እንደ ውሸት አድርገው ህዝቡን ለማዘናጋትና ለማታለል ተራ የህፃን ነገር ነው የሚጫወቱት ማለት ነው ይሄ ተገቢ አይደለም ቀድሞውንስ ያንን መሬት የጨፈጨፈውና የወሰደው አንድ አካል ብቻ ቢሆን ኖሮ ያ ያደረገው አካል ሊያቆመው ይችላል ኦፒዲዮ አቆምኩ የሚለው የቱ ነው ኦፒዲዮ ራሱን እንትን ያንን ማስተር ፕላን ብቻውን ማቆም የሚችለው የአዲስ አበባ ማዘጋጃ ቤት አለ የከተማ ፕላንና ስራ ድርጅት ምናምን የሚባል አለ የማዕከላዊ መንግስት እነዚህ ሁሉ ኢንተረስት ያለበት በሙሉ ከሹኩቻ ጀምሮ ከነዚህ ቤቶችን ከሚሸጡ ቦታዎችን ከሚሸጡ ከሚያፈናቅሉ ወረዳዎች የሹምሽሮች ጀምሮ ሁሉም ተካፍሎበታል የትኛው ነው የሚያቆመው የሚለውን ማወቅ አለብን ማቆም ብቻ አይደለም ለኦሮሞ ህዝብ ያለው አንድ የማስተር ፕላኑ ሰበብ የተፈናቀሉ ከመጀመሪያ ጀምሮ አዲስ አበባ ሲሰፋ ወይም ፍንፍኔ ከሰፋበት ከሚሰፋበት ጊዜ ጀምሮ የተፈናቀለው ህዝብ ስፍር ቁጥር የለውም ያ ህዝብ ካለመጠለያ መንገድ ላይ የቀረ ልጆቹ የተበተኑበት ያ ህዝብ ተመልሶ ቤትና መተዳደሪያ ማግኘት አለበት ማለት ነው ሁለተኛ ነገር ደግሞ መቆሙ ብቻ አቁመናል ብቻ በይስሙላ ሳይሆን የኦሮሞ ህዝብ ከዛሬ ጀምሮ ከዚህ በኋላ አወዳይን ጨምሮ ድሬዳዋን ጨምሮ ሐረርን ጨምሮ ፍንፍኔን ጨምሮ እያንዳንዱን ከተሞች
ከስሩ መቆጣጠር አለበት። ምንድነው የብክለት አለ፣ ሲሰፋ ህዝቡን የማፈናቀል ጉዳይ አለ፣ መሬቱ ላይ የመቸብቸብ ነገር አለ። ይሄንን የኦሮሞ ህዝብ በኦሮሚያ አስተዳደር ስር ሆኖ የኦሮሚያ ህዝብ ከፕላኑ ከጥፋቱ መቆጣጠር አለበት ማለት ነው። ፖሉሽን ሲኖር ፖሉሽኑን ከስሩ መቆጣጠር አለበት። የሪሶርሱን የከተማውንም ቦታ መቆጣጠር አለበት። አክቲቪቲውንም መቆጣጠር አለበት። ይሄ የሞትና የመኖር ጉዳይ ነው። ይሄንን በእጁ እስካላስገባ ድረስ ሰው በስማ በለው አቁም ያለው ብሎ ይስሙላዊ የሆነ ነገር ቢናገር ተገቢ አይደለም። ይሄ ውሸት ነው እና ወደፊት እነዚህ የመሳሰሉ ነገሮች በቦታው እስካልተተኩ ድረስ የይስሙላ አቁመናል የሚለው እነሱ የሚያታልሉትን ያታሉ። ማንንም የኦሮሞን ህዝብ ከዚህ በኋላ አያታልሉም፣ ማታለልም አይችሉም። ፕሮፌሰር እንደው አንድ ነገር ላክል ፈልጌ ነው። አሁን የኦፒዶ ማዕከላዊ ኮሚቴ ያወጣው ቃላቶች ስንመለከት አብኔራ ይላል። አብኔራና ሀቅኔራም ይለያያል። አብኔራ ነው የሚለውና እንደው ይሄንንስ እንዴት አዩት? ይሄ የማስተር ፕላኑ ጉዳይ በኔ አመለካከት ጌም ይመስለኛል። ጌም ማለት ጨዋታ ማለት ነውና አንድ ጽሁፍ ጽፌ ነበር በዚህ ላይ በኢኮኖሚክስ ጌም ቲዮሪ የሚባል አንድ ብራንች አለና እንዴት ቁማር መቋመር እንደምትችል ከጠላቶች ጋር ማለት ነውና እነሱ ይሄንን አቁመናል የሚለውን እንደ ታክቲክ እንጂ አቁመናልና ሰርዘናል የተለያዩ ናቸው። በኦሮምኛ ዳምኔራ ነው እንጂ ያለው ታቅኔራ አላሉም። እና እነሱ ኦፒዲዎች ይህን በተናገሩ ማግስት አባይ ፀሐዬ ወጥተው ከፈለጉ ስራ ላይ ያውላሉ የሚል አይነት አነጋገር ተናግሯልና ይሄ የኦሮሞን ህዝብ ጋብ እንዲረጋጋ ለማድረግና ህዝብ ከተረጋጋ በኋላ ይሄን ነገር ለማስፈጸም የሚያደርጉት አይነት ይሄ ድለላ ነውና አንድ መታወቅ ያለበት ትልቅ ነገር አለ። ማስተር ፕላን ሲባል ገና ስራ ላይ የሚውል ነገር ሳይሆን የኦሮሞ ህዝብ በእኛ ግምት ከ150 ሺህ አባውራ በላይ ከአዲስ አበባ አካባቢ ኦልሬዲ ተፈናቅሏል ከ1991 ወዲህ ማለት ነውና ይሄ ሁሉ ሶሉሽን ማግኘት አለበት። ማስተር ፕላን ሲባል ገና ስራ ላይ የሚውል ነገር ሳይሆን ኦልሬዲ ስራ ላይ የዋለ የኦሮሞ ህዝብ ያፈናቀለ የኦሮሞን መሬት የወረሰ እና ኦሮሞን ከመሬቱ ከቀየው ከኑሮ ያባረረ ስርዓት ነውና የኦሮሞ ህዝብ ይሄን ማወቅ አለበት። ማስተር ፕላን ኦልሬዲ የኦሮሞን ህዝብ አሳዷል። 150 ሺህ አባወራ ከአዲስ አበባ አካባቢ ብቻ ተፈናቅሏል ህዝብ። አንደኛ ይሄ መታወቅ አለበት። ሁለተኛ ይሄ ማስተር ፕላን ትልቅ እጭት አለው፣ ትልቅ ምስጢር አለው። ይሄ ማስተር ፕላን እነሱ የከተማን እድገት የአዲስ አበባና የኦሮሚያን ልዩ ዞን አቀናጅተን እናሳድጋለን ብለው ነው ይሄን ማስተር ፕላን ያወጡትና እጭቱ ይሄ አይደለም። ይሄ ማስተር ፕላን ኦሮሞን ለማደህየት የኦሮሞን መሬት ለሀብታሞች ለመሸጥ ገንዘብ እነሱ አሁን ኪሳቸው ለማድረግ የሚፈልጉትን ሰው አምጥተው እዛ ለማስፈር እና የኦሮሞ ስቴት ቫያብል እንዳይሆን ለማድረግ ይሄ ታስቦበት የተሰራ ነገር ነውና ይሄ የኦሮሞ ኤግዚስተንሻል ትሬት የኦሮሞ የመኖርና ያለመኖር ጥያቄ ስለሆነ ይሄ እንዲሁ በቀልድ ዛሬ ያቁመናል ነገ ደግሞ ከፈለጋችሁ ይሆናል ካልፈለጋችሁ አይሆንም ያሉ የሚቀልዱበት አይነት ነገር ሊሆን አይችልም። ይሄ ፈጽሞ እኛ ማንቀበለውና የኦሮሞ ህዝብ እነሱ እንደሚያስቡት ምንም የማያውቅ የሚታለል ልክ ህፃንን በከረሜላ እንደምታታልለው በቃ አሁን ትተናልና አትረብሹ አይነት አነጋገር ኢንሰልቲንግ የኦሮሞን ህዝብ የሚሰድብ አይነት ስራ ስለሚሰሩ ይሄ ደግሞ የኦሮሞ ህዝብ ህፃንም ያወቀበት ስለሆነ ይሄ በፍጹም ሊሆን የማይችል ኦሮሞ አንጠፋም ከመሬታችን ላይ አንነሳም ብሎ በአንድነት ተነስቷልና ይሄ በፍጹም የኦሮሞን ህዝብ ሊያጠፋ የማይችል የተነቃበት አይነት ስራ ነውና ይሄ ውሸት በፊትም የሚዋሹትና ያመለጡበት አሁን ደግሞ የተያዙበት ነውና ይሄ በፍጹም የማይሆን ነገር ነው። መልካም የመጨረሻ ጥያቄ ላድርገው። ገበሬው ከመሬት ያታፈናቅሉኝ ከቀዬ ያታባሩኝ እያለ ተቃውሞን እያሰማን የኦሮሞ ህዝብ የተቀራው ህዝብ ደግሞ በጥርጣሬ እየተመለከተው ነው። ኦሮሞዎች ጠባብነታቸውን ካልተው ከነሱ ጋር ማን ይተባበራል እስከ ማለት ድረስ ይመጣሉ። የኦሮሞ ህዝብን ከኦሮሞ ህዝብ አንድ ላይ ጋራ
ትግሉን ለማካሄድ የተቀራውን ህዝብ መተማመን እንዴት ሊመጣ ይችላል? ሌላው አንድነን የኢትዮጵያ ህዝብ በጠቅላላ አንድነን ሲሉ ነበረ። ተጋብተናል፣ ተዋልተናል፣ አንድ ላይ ነን ብለዋል። አንድነት ምኑ ጋር ነው? አይጋጭም? የኦሮሞ ልጅ በቀየው እየታረደ በቀየው እየተገደለ ሌላው በትምህርት ቤት እየተማረ ይገኛል። ምኑ ነው አንድነት? እነሱ የሚያወሩትን አንድነት አናውቅም። እነሱ ራሳቸው ናቸው የሚያውቁት። እኛ አንድነት የሚባለው የኦሮሞ ህዝብ ሲያልቅ ከሱ ጋር ሲቸገር ከሱ ጋር የሚቆም ሲደሰትም ከደስታው ጋር የሚቆም ህዝብ ነው የምናውቀው። እኛ የምናውቀው አንድነት የኦሮሞ ህዝብ እየተጨፈጨፈ ባለበት ሰዓት የዓለም ህዝብ ለኦሮሞ ህዝብ በደረሰበት ሰዓት ከኛ ጋር የኖሩት ህዝቦች ለኛ ችግር የማይደርሱ ከሆነ እኛ አንድነቱን አንድነት ነው ብለን አንናገርም። እንደውም በስብሰባና በቴሌቪዥን ወይም ደግሞ በአንዳንድ ጽሁፍ ለኛ የሞራል ድጋፍ የሚያደርጉ እናመሰግናለን፣ ግን በቂ አይደለም። መሬት ላይ የኦሮሞ ጥይት የኦሮሞ ልጆችና የኦሮሞ ሰዎች በጥይት እየተቆሉ ባሉበት ቦታ ላይ አብሮን የሚቆመው ወዳጃችን ነው። ያ ነው የኛን አንድነት የሚፈልገው። ከኛ ጋር አንድ ነው ብለን የምንቆጥረው መሬት ላይ እየተጨፈጨፍን ባለበት ሰዓት ላይ ከኛ ጋር እኩል ቆሞ የሚጋፈጠውን ነው እኛ አንድነት የምንለው። ይሄ አንድነት ነው የምናውቀው። በተረፈ ግን ይሄ አንድነት ዛሬ 25 ዓመት ያለፈውን የቋንቋ ጽሁፍ የምናምን አንዳንድ ነገር አንስቶ ቁቤ ምናምን ሰበብ አንስቶ ይሄንን ካደረክ አንድነን ይሄን ካላደረክ አንድነን የሚልበት ነገር የለም። አንድ ከሆን ካለምንም ፕሪኮንዲሽን አንድነቱን የሚገልጽበት መሆን ነበረበት። ካለ ቅድመ ሁኔታ ከኛ ጋር የሚቆመው አንድ ይሆን ነበረ። ያ የሚያሳየው እነሱ የሚናገሩት አንድነት የለም ማለት ነው። ከኛ ጋር አንድነት ያላሳየ ህዝብ፣ እኛ ስንገደል ከኛ ጋር ያልቆመ ህዝብ አንድነቱን የሚያወሩት አንድነት የትኛው እንደሆነ አናውቅም። ፕሮፌሰር እንግዲህ ስለ አንድነት ነው የምናወራው። ቀደም ያነሳውት ነገር አለ። የኦሮሞ ህዝብ እየተገደለ ነው። የተቀራው ህዝብ በጥርጣሬ ይመለከተዋል። የኢትዮጵያን ባንዲራ ካልያዛችሁ ከኛ ጋር መሰለፍ አትችሉም። ሁሉም ሀገር በኢትዮጵያ ስር መተዳደር አለበት እስከ ማለት ድረስ ደርሰዋል። የኦሮሞ ህዝብ እየሞተ ያለው ደግሞ በኦሮሞነቱ ከቀዬ ማታፈናቅሉኝ ነው። የኦሮሞ ህዝብ ትግል ራሱ የኢትዮጵያኖች ትግል መባል አለበት ይላሉ። ምን ይሉኛል? በኦሮምኛ ቃንቄን አቡመረ ቡቴ ጉብዲ ይባላል። እሳት ያረፈበትን ሰው ነው የሚያቃጥለው ማለት ነው። እና ይሄ እኔን ያስተማረኝ ምንድነው? የኦሮሞ ህዝብ ራሱ ተነስቶ ይሄንን ችግሩን መፍታት ይችላል። ይሄንን ነው ይሄ ጉዳይ ያስተማረንና ሚረዱን ከሆነ በህዝብ ደረጃ ባይሆን ህዝብ ለህዝብ ችግር የለንም፣ ግን በኤሊቱ ደረጃ ብዙ ችግሮችን አይተናልና የኦሮሞ ህዝብ አሁን ያየው ነገርና በደንብ የተረዳው ነገር ለኦሮሞ ደራሽ ኦሮሞ ብቻ ነው እና አሁን ደግሞ ሌላው የተማርነው ነገር ይሄንን መንግስት ኦሮሞ መጣል ይችላል። ችግሩ የኛ ስለሆነ ማንንም ሰው አንጠይቅም። ከረዱን ኢትዮጵያዊን የሚሉትና የሚጨፍሩት እነሱ ናቸው። በእውነትም እኛን እንደ ወገን የሚያዩ ከሆነ ከኛ ጋር መቆም አለባቸው ያለ ምንም ፕሪኮንዲሽን እና ይሄ የማይሆን ከሆነ ኦሮሞ የተበደለው፣ የተቸገረው፣ የተገደለው፣ መሬቱ የተቀማው፣ ከቀየው የተባረረ ኦሮሞ ስለሆነ የማንንም ሰው ፍቃድ አይፈልግም። ኦሮሞ ይታገላል እስከ መጨረሻው። ይሄንን ችግሩን ኦሮሞ ይፈታዋል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሁለታችሁም ለወገናችሁ ያላችሁን ምሁራዊ አስተሳሰብ ስለገለጻችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ደግሜ አመሰግናለሁ። በሌላ ጊዜ ደግሞ በሌላ ርዕስ ተገናኝተን እንወያያለን። ለዛሬው አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ኢዮብ። እኔም አመሰግናለሁ ኢዮብ። Malafafi
kabulani jibbine rorro gaa'ee dhodhiisa maaliif lammiin koo kan saama mudachisa gaaffii agaati deebiin rasaasa biyya misoomsina jedhee nutti fakkeessa gooda koolootti lakkishin duraa dhaabanii araman goota oromooti namni sossobaa yaamanii adaban gooda koolootti lakkishin duraa dhaabanii araman goota oromooti namni jaarsummaa yaamanii adaban. Gumaa isa du'e kan jedhamtu baasa dhaloonni gubee kun mee wal jajjabeessa Oromoon biliyeena wal faana hiriire akka harree haada nu harkistaniire mirkaneeffachuudhaaf daangaa biyya keenya haa ol kaanu yoomu diina ofirraa kaafna horii namaan saafnu daangaa ormaan dhiibnu dhiibbaan feete dhufeef haga keenyan dhiifnu maalinni maqaan maastar pilaani numa walumaaf kaate hattuuni sabbata burraayyuu laga xaafoo duuba sulultaa jinni sentee yaaboo eessuman dhagaa biyya abbaa korra natti birmadhaa jedha qoonnoon boorra eessuman dhagaa biyya abbaa korra natti birmadhaa harargee asirra eessuman dhagaa biyya abbaa korra natti birmadhaa guddii booranaarra eessuman dhagaa biyya abbaa korra natti birmadhaa baalee karrayyuurra eessuman dhagaa biyya abbaa korra natti birmadhaa walloo wallagaarra eessuman dhagaa biyya abbaa korra waliif birmadhaa jimmaa biyya abbaa korra natti birmadhaa harargee asirra natti birmadhaa guddii booranaarra natti birmadhaa jedha qoonnoon boorra.
የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ወደናንተ አድርሰን ይሄው የመሰናበቻ ሰዓታችን ላይ ደርሰናል። ከዛ በፊት አንድ ሁለት ነገሮች ለማለት እንወዳለን። በምዕራብ አርሲ የኦርቶዶክስ ቤተክርስቲያን ተቃጠለ ተብሎ በተለያየ ሚዲያ ሶሻል ሚዲያ ላይ አሳዛኝ ዜና የሚል እያየን እንገኛለን። ይህንን የሚያደርጉት የወያኔ ተላላኪዎች ናቸው። የኦሮሞ ህዝብ ትግል እንደ አይነት የረከሰ ስራ አይሰራም። የኦሮሞ ህዝብ የተነሳበትን ጠንቅቆ የሚያውቅ ነው። ሁለት ወንድማማቾችን ለማጣላት ሆን ብሎ ወያኔ እየሸረበ ያለው ሴራ ስለሆነ ከእንደዚህ አይነት ማነቆ ለመውጣት አንዳንድ ሰዎች ብትጠነቀቁ ወይም ብትዘጋጁ ጥሩ ነው እንላለን። የኦሮሞ ህዝብ ክርስቲያንም ነው ሙስሊምም ነው ሌላ እምነትም ተከታይ ስለሆነ አንዱም ባንዱን ለማጋጨት የሚደረግ የወያኔ ሴራ ስለሆነ ንቁ እንንቃ እንላለን። ስለዚህ በአርሲ የኦርቶዶክስ ቤተክርስቲያን የተቃጠለው ያቃጠለው ራሱ ወያኔ ስለሆነ 25 ዓመት ሙሉ የሰራት ድራማ ዛሬም ሳትለቅ ከለሯ ሳይለቅ ያንኑ እየፈጸመ ይገኛል። እኛ ኦሮሞዎች ነቄ ብለናል። ስለዚህ እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ኢዮባይሳ በሪ አለሙ፣ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። ከይ ሂንካና ኦሮሞ ቁጭ ብለንም እየሞትን ነው፣ ቆመንም እየሞትን ስለሆነ ላንዴና ለመጨረሻም አምባገነኑን ወያኔ ከላያችን ላይ አሽቀንጥረን እንጣለናለን። እስከ ሳምንት መልካም ሳምንት ከሂንካና Oromo
So